አዩ ሱመያ ላይ ይዛተችባት። ሱመያ ለአዩና ለሰይድ እህት ምላሽ ሰጥታለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የዛህራ ሙካዲድ ዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላ። ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላ። ውዶችዬ ዛሬ ደግሞ ሱመያ መልስ ሰጣለች። እንዲሁም የሰይድ እህት እና አዩ እና ይሄ ነገር ምንድን ነው? ወዴት እያመራ ነው? የብር ግን ሳተር ቢያደርጉት አይሻልም? ይሆን እንደ ቀልድ የተጀመረ ነገር ቦርቅቅ ብሎ ሰፋ ማለት ነው። እና ሱመያ ትናንትና መቼ ነው 3 ቀን 2 ቀን ሆነው መሰለኝ ያን ምንድን አለችው? አሁን እኔ ያለሁት እዛ እንትና ይመን ነው። ይመን ላይ ሆና ባህር ምናምን ሄዳ ቪዲዮ ሰውራ ነበረ ማለት ነው። እና ሰይድ ደግሞ ቪዲዮውን ባላየውም እንደ እህቶች ሸር እንዳረጉት ከእነሱ እንዳየሁት ሰይድ ይመን መጥቶ ጫት እየቃመ ምናምን ቪዲዮ ተሰርቷል ማለት ነው። አሁን ሱመያ እንዳለችው እሱ እያስመሰለ ነው እንጂ ቸግሮት አይደለም አለች። ሁለተኛው እንዳለችው የቸገረው ሰው እኮ ጫት አይደለም የሚቅመው፣ ችግረው ሰው ይሰራል። አሁን እሷ ቸገረኝ፣ ስለዚህ በፊት መዳም ነበርኩኝ፣ አሁን ደግሞ መዳምነትን ትቼ መዳም ቤት ገብቼ እንደገና ሀብዬ ጀምራለሁ ልጆችን አሳድጋለሁን አለችው። እና የቸገረው ሰው ዝቅ ብሎ ይሰራል ወይስ ህዶ ጫት ይቀማል እንዴ? ምን አይነት አስተሳሰብ ነው? አንደኛ እኔ እሷን ሳላዳምጣት በፊት እሱ በለቀቀው ቪዲዮ እንዳልኳቸው በሌላ ገጽ እንዳየሁት የሆነ ተምሲል መሰለኝ ነበረ። የሆነ እሱ ድራማ እየሰራ መስሎኝ ነበር ማለት ነው። ግን አሁን ከመጣ አብሮ ድራማ የለም፣ ይሄ ነገር እውነት ነው። እና ውዶችዬ ምክንያቱም ምንድን ነው እንደዛ የሚያጠራጥረው? ምክንያቱም እሷ ይመን ስትገባ እሱም ተከታትሏት ገባ። ከዛ ሙንኪን በአንድ ጠያራ አስመጣው እንደሆነ የሚል ነበር። ስለዚህ ሱመያ እንግዲህ ስታወራ የሆነ የውሸት የተምሲል ምናምን የለባትም። መቻላ ግልጽ አድርጋ ነው የምትናገረው ማለት ነው። እና ግን ሰይድ መጣ ምናምን እና እሱ እንደዛ ሲሉ እንደዛ ብዬ ነበረ። አሁን ግን ሱመያ እንዳለችውም እህቱም እንዳለችው እሱ ያው እንደዛ ይመን መቶ ጫቱ ግን የሆነ ተምሲል ነው ብላለች ሱመያ። ያ ተምሲል ቢሆንም እንጃ በጣም ሱመያን ራሱ ምላት ነገር ቢስማሙ ማለት እሱ የሚያስተካክለውን ነገር ያስተካክል፣ ይቅርታ መጠየቅ ካለበት ይቅርታ ይጠይቅ። ከዛ ባንድ ሆነው ልጆቻቸውን ቢያሳድጉ ወላሂ ከሁሉም ከምንም በላይ ያሳለፉትን እንግዲህ እነሱ በጣም ቆይተዋል ከዩቱበሮች በፊት ነው እና ያሳለፉትን እሷ መውለድ አትችል ብላ ምትረሽ ብዙ ነገር አሳልፈው እዚህ ደርሰው በአንዲት መጅኑን አዩ ተብያዋ ማለት ነው መጅኑን በእሷ መለየት የለባቸውም ነበረ። ያኔ ለዩቱብም ብሎ ለምንም እዚህ ባይደርሱ ባይነኝ። እስኪ እንግዲህ እናያለን ይሄ ነገር የት እንደሚደርስ እውነት ለዩቱብ ነው ወይስ እንግዲህ እናያለን መድረሻውን። ብቻ መጨረሻውን አላህ ያሳምርላችሁ ነው የምለው እኔ እንደ አንድ ተመልካች፣ እንደ አንድ እህታችሁ አላህ መጨረሻውን ያሳምርላችሁ፣ እንደ መጀመሪያው ያሳምርላችሁ፣ እንደ መካከለኛው አሁን እንዳላችሁበት አያርግባችሁ ነው የምለው። አዩ መጅኑን ደግሞ መጥቼ ዝቅዝቄሽ የመዳም ሞሎ ያርጌሽ ምንድንች ነው? እኔ እኮ አለች ምንድን ነው በረኪና የጠጣሁ ጎብ በረኪና መጠጣት ጀግንነት ነው እንዴ? በረኪና እኮ መጠጣት የእብደት ምልክት ነው እንጂ ጀግንነት አይደለም። አሁን ምንድን ነው የቆጠረችው? በረኪና መጠጣቷ በቃ ጀግና ናት፣ የሌለች ጀግና ናት። አንደኛ ሱመያ እንዳለችው በረኪና መሆኑ እርግጠኛ የለም። ውሃ ስሞልታበት እንደሆነ። ሁለተኛ እኔው ተበድዬ ምንድን ነው የሚባለው? እኔው ተበድዬ ምናምን የሚባል አለ። የተበደለችው ይችኛይቱ ባሏን የወሰድሽው አንቺ፣ የልጆቿን አባት የወሰድሽው አንቺ። ከአንቺ የበለጥ ደግሞ እኮ እሷ ሰይድ ያስፈልጋታል እንጂ ሰይድ አንድ ነገር ቢሆን ባይ ብለሽ ሌላ ትበሰድቻለች። ምንም የሚቀርብሽ ነገር የለም ከሱ ማለት ነው። እሷ ግን ለልጆቿ ትፈልገዋለች። የልጆቿ አባት ነው። ነገ ተነገ ወዲያ ያስፈልጋታል። አዩ አሁን ሰይድ አንድ ነገር ሆናል ሆን ምንም ችግር የለባትም እኮ አንዱን ሌላ አንዱን የሴትዮ ልጅ አግብታ የምትቀመጥ ሴት ናት ማለት ነው። እቺ ግን ሚስኪን ለልጆቿ ያስፈልጋታል። አሁን ልጆቿ ነገ ተነገ ወዲያ ጥያቄ አለባት። በነገራችን ላይ ለምን አባታችን እንደዛ ያደረጋችሁ ብለው ነገ ልጆች ይጠይቃሉ። የዛሬ ልጆች ደግሞ በጣም ፈጣኖች ናቸው፣ በጣም ቀልጣፎች ናቸው። እና ነገሩ የምታስተካክሉት ባይነኝ እንደኔ ማለት ነው። እና ሱመያ ራሱ ሰከን ብለሽ ብታስቢበት ልጆችሽን ይዘሽ እንደዚህ በቃ አሁን ሰው ቤት ሄደሽ እንደገና እንደዛ ተምትይ ሰከን ብለሽ ብታስቢበት ባይ ነኝ።
እና ሰይድም ደግሞ ይመን ከመጣ በቃ ተስማምተው ቢኖሩ እኛ ደግሞ ኮሜንት ላይ ሁላችንም ደግሞ ባናሽቃብጥ በቃ ሁላችንም ኮሜንተሮች ማለት ተታረቁ ብንላቸው ተታረቁ። በቃ አንቺም ታይ በቃ አሁን እኛ ምንድነው ችግራችን? አሁን እኛ ተከታታዮች ማለት ነው እዛ ምድን ትክክል እዚህ መተን ትክክል እዛችኛቱም ዘንድ ሶስቱም ዘንድ እያረ ትክክል አንቺ እውነትሽን ነው እና እነ ትክክሎች ትክክልነታቸውን አስተካክሉና ሱመያና ሰይድ ተመላልሰው ህይወታቸውን ይቀጥሉ። በሰው ሀገር እንኳን አይደለም ልጅ ይዞ ብቻ ራሱ ይከብዳል። አብዛኛው ሶሻል ሚዲያ የምንጠቀመው አረብ ሀገር ያለን ወይም ደግሞ አውሮፓ ሀገር ያለ ሰው ነው እና እንኳንስ አይደለም ልጅ ተይዞ በጣም ከባድ ነው። በተለይ የአረብ ሀገራት እንደው ህጉም ምኑም ጥብቅብቅ ያለ ነው። እንደዚህ በነጻነት አልሐምዱሊላህ እሷ ያውም በሰዓቱ ቀማቸውን ምናምን አሰርታ እሷ መኖሪያ ፈቃድ ስላላት ለልጆቿ መኖሪያ ፈቃድ ስላላቸው ያ ነገር ነው እንጂ አሁን ህጉ ምናምን በጣም ጠብቋል ማለት ነው በየሀገሩ የእድሳት ምናምን አለ እንግዲህ እንደዚህ ሀገር ከሆነ ማለት ነው። እርግጠኛ ነኝ ደግሞ ይኖራል እና ያ የእድሳት ብር የዛ በጣም ከባድ ነው እና ብታስብበት ባይ ነኝ። ሁለተኛ ደግሞ ለልጆቹ ጥያቄ መልስ ምንድን ነው መልሳችሁ? በቃ ሚስጥሩ በአደባባይ ወጥቶ ምንድን ነው መጨረሻው ምንድን ነው? ነገ ተነገ ወዲያ እና የእናንተ ልጆች ቪዲዮውን ቁጭ ብለው ሲያዩት ምንድን ነው ለብር ብለን ነው ልትሉ ነው? ምንድን ነው የልጆቻችሁ ጓደኞች ይመለከቱታል ይሄን ቪዲዮ እና የዛ ጊዜ እኮ ይሄንን ያልኩት አባትሽን ወይም እናትሽ እንደዚህ አረኳት ምንድን ነው? እና ይሄንን ነገር ታሳቢ ብታረጉበት። እንትናን ሰምታችሁት ከሆነ ሳምሶንግ ቤቢ የተናገረው ሰይፉ ላይ ቀርብ በጣም ቁም ነገር ነው እያወራው ማለት ነው። ሶሻል ሚዲያ እና ትዳር እንትን በቃ ድብቅ ቢል ይሻላል አለ። ትዳር ድብቅ ሲል ነው ጥሩ እና ይደብቁኝ ያመጣል ይላሉ አብዛኞቹ ዩቲዩበሮች ማለት ነው። እና ያው መጨረሻውን አላህ ያሳምረው ነው። መጨረሻችን አላህ ያሳምርልን። ባለትዳሮችም ትዳራችን አላህ ያሳምርልን። ትዳር ከባድ ነው። ትዳር እኮ በጣም ከባድ ነገር ነው። በጣም እሱ እንዳለው ከአላህ የተሰጠን ትልቅ ጸጋ ነው። ትዳር አግብቶ የሰው ልጅ ወልዶ ልጆቹ እንደገና ለልጆቹ ማሰብ ትልቅ ነገር ነው። አሁን አብዛኞቹ እህቶቻችን በአብዛኞቹ አረብ ሀገር የሚኖሩት ይሄ ነገር አልገጠማቸውም ማለት ነው። አብዛኞቹ አግብቶ ወልዶ መኖር እኮ ትልቅ ጸጋ ነው እና አሁን አብዛኛው ደግሞ የሚቀልዱት በዛ በጸጋ ነው። ልጆች መውለድ ማግባት ይሄ ትልቅ ጸጋ ነው። በዛ ላይ ባንቀልድ ባይነኝ ቢቀርስ ፕራንክም ከሆነ ባሌ እንደዚህ ብዬው በዛ ሂጅ ተፋትቼ ተጣልቼ እያልን ባንልስ ቢቀርስ ፕራንክም ከሆነ ቀለል ባለ መልኩ ቢሆን ሳሂ ለቪው ለማግኘት ምናምን ነው ይገባኛል። ግን ቪው ለማግኘት ብለን ታሪካችንን ባናበላሽ ባይ ነኝ። እንግዲህ አላህ ኸይሩን ነገር ሻውዶችዬ ያው መግቢያ ላይ አላልኳችሁም፣ ላይክ ሸር ሰብስክራይብ አድርጉ፣ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁኝ። አሁን ቀጣይ በሌላ ቪዲዮ እንገናኛለን ኢንሻአላህ። የሱመያ የባሏ እህት ደግሞ አድናቂዋን ማሻአላ ጎበዝ፣ ያኔ ተሱመያ ጎን ቁመው እውነታቸውን ነው እነሱ። ሱመያ እኮ ተራ ሴት ብቻ ምናምን አይለችም፣ የወንድማቸው ልጅ እናት ናት። ስለዚህ ትልቅ ክብር አላት። የወንድማቸውን ልጅ ናት። የወንድማቸውን አይንም ባይኑ ያየው በእሷ ስበብ ነው። ስለዚህ የእሱ እህቱ ራሱ በጣም ጎበዝ ናት። ልናመሰግናትና ልናበረታታት ይገባል። በጣም አንበሳ ሴት ናት እሷ ራሱ ማለት ነው። ዛውን ላይ ፈላትና ከሱመያ ጎን በመቆሟ ደስ ብሎኛል። ባይ ባይ ወዶችዬ።